ከፍ እናደርጋለን። እመቤታችን ድንግል ማርያም ከፍ እናደርጋለን። ደህና መተመተ የክደት ትምህርቱን ራስ ጀመርከው። የተክለ ሃይማኖት ስም ካዳነ የኔ ስም ያድናል። በቃ አገኛችሁት አጋጣሚ የክርስቶስ ቤተክርስቲያን ላይ ጥላቻችሁን የምታሳዩ የአገልጋዮችን ክፍተት መሰረት አርጋችሁ እንኬዝ የተፈጠረ ስህተት መሰረት አርጋችሁ በቃ በተገኘ የሚዲያ ፕላትፎርም ሁሉ የክርስቶስን ቤተክርስቲያን ለማጥቃት ክፍተት ይገኝ እንጂ እንደዚህ አይነት ሰዎች አላችሁ። ሰሞኑን እያየሁ ገንዘብ ወዳድ እንደውም ካንተ ገንዘብ ካገኘክ ቤተክርስቲያንን ሽጠህ እንደምትል ጭምር ደምረው ማስረጃ ይጀባሉ። ጌታ ሆይ ደና አይደለሁም፣ ደና ነኝ። ለሰው ነው አንተ ጋር አይሰራም። ደና ነኝም ብዬ ውሸት አላወራም። ሰው እኮ ሞኝ ነው። ደና ነኝ ስለው ደና መስለዋለሁ። ድህነት እግዚአብሔርን መታመን ቀላል ነው። ሲኖር በእግዚአብሔር መታመን ግን ከባድ ነው። አረጋዊም እኮ አጋንንትን አዝዘው እንጨት ምናምን አሸክመው ቤተክርስቲያን ሰርተዋል። እና ዲያብሎስ ራሱ ነው የሰራው ወይስ? ሰላም ብለናል። ክብር ሁሉ ለኢየሱስ። ኢየሱስ ብቻውን ያድናል። ላይክ በማድረግ ጀምሩ። አረ ይሄንን ጉድ ስሙ። አትደንግጡ፣ አትደንግጡ፣ አትደንግጡ። አሁን የምንገኘው በቦዲቲ ቅድስት ማርያም ቤተክርስቲያን ነው። በዚህ ልክ መንገድ ተዘግቶ ለሶስት ተከታታይ ቀናት ጉባኤ አለ። ወንጌል ይሰበካል። እውነተኛው ኢየሱስ ክርስቶስ በዚህ ከተማ ላይ ይነገራል። የክደት ትምህርት ወደ ጎን እናደርጋለን። ድንግል ማርያምን ከፍ እናደርጋለን። እመቤታችን ድንግል ማርያም ከፍ እናደርጋለን። ደህና መተመተ የክደት ትምህርቱን ራስ ጀመርከው። እኔ ደግሞ ወንጌል ልትሰብክ ነው ብዬ ሰፍ ማለት ነገሩ ባክግራውንዱን ሳይ መጠርጠር ነበረብኝ። ዳና መጣ። በቃ አደንግጡ ምናምን ስለዚህ ደስ ብሎ ሊሰማ ስል መጥቶ እውነትም አበላሽው። ከፍ እናደርጋለን። እስቲ ኢየሱስን ከፍ አድርግ። መጽሐፍ የምናገረውን ከፍ አድርግ። የሚያድነውን ስላንተና ስለኔ ስለሁላችንም ዋጋ የከፈለውን እሱን ከፍ አድርግ። ማን በሰራው ማንን ከፍ? ኧረ በኢየሱስ ስም። ኢየሱስ ብቻውን ያድናል። የማንም አስተዋጽኦ አያስፈልግም። አይኪደት አይ ሰው ሰራሽ ትምህርት ይገርማል። ኢየሱስ ግን ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙኝንም አሁን እኔ ቤተክርስቲያን ስለመስራት አጋንንት እና ወደ ተክለ ሃይማኖት አጋንንትንም አሰርተዋል። ምንድነው እና አረጋዊም እኮ አጋንንትን አዝዘው እንጨት ምናምን አሸክመው ቤተክርስቲያን ሰርተዋል። እና ዲያብሎስ ራሱ ነው የሰራው ወይስ አቡነ አረጋዊ? አረ ከጆሮዬ ነው ምንድነው? አሁን እኔ ቤተክርስቲያን ስለመስራት አጋንንት እና ወደ ተክለ ሃይማኖት አጋንንትንም አሰርተዋል። ምንድነው እና አረጋዊም እኮ አጋንንትን አዝዘው እንጨት ምናምን አሸክመው ቤተክርስቲያን ሰርተዋል። እና ዲያብሎስ ራሱ ነው የሰራው ወይስ አቡነ አረጋዊ? አጋንንት ላይ እንጨት አሸክሞ ቤተክርስቲያን ሰርተዋል። ሰው ጠፋ፣ ሰው ታጣ፣ ምን ይደረግ? አጋንንት እንጨት ተሸክሞ ቤት ሲሰራ ይታያችሁ። አረ ኢየሱስ ጉድ ነው። ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። እንደዚህ አይነት ዲጂታል ቆንጆ ተረት ደግሞ ቀጥታ ወደ ሲኦል ይወስዳል። ምርጫው የእናንተ ነው። ወደ ኢየሱስ ነው። ህይወት ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ይሄ ነው እውነታው። ሰውየንም ደምረውን በተመለከተ ደግሞ ደምረው ያለበት ችግር በነገራችን ላይ ስለደምረው ስናወራ ይሄንን ልጅ አታቀርብ ምናምን የምትሉ ሰዎች አላችሁ። እንዴ መሰላችሁ? ነገሩ ልክ ሆኖ ሳለ እሱ የሚናገረውን ነገር የሱን ውሸት ሰምቶ ወደ ሲኦል የሚሄድ ሰው እኮ አለ። እሱንም አስቡ። በጌታ የሆኑትን ሰዎች ተው። እዛ ቤት ሆኖ እውነት መስሎ ጴንጤ እንዲያደርጋል ስም እያጠፋ ውሸት ሲናገር እውነት እየመሰለ ወደ ሲኦል የሚሄድ ሰው አለ። እነዚህ ሰዎች እውነታውን ማወቅ አለባቸው። ትኩረቱ ምን እንደሆነ፣ የሱ ፍላጎት ምን እንደሆነ፣ ለምን ከዚህ እንደሄደ፣ ኢየሱስ ላይ መደረብ ለምን እንደፈለገ መታወቅ አለበት። ይሄ መታወቅ ስላለበት ነው። በኮሜንት ሴክሽን ላይ ይሄን ሰውዬ እንዳታቀርብ ምናምን የምትሉትን ሰዎች እያየው ነበር። ስለዚህ ይሄንን ውሸት ግን በአደባባይ ማሳየት አለብን። የሱ ፍላጎት ምን እንደሆነ ማሳየት አለብን። ዛሬ ደግሞ በግልጽ የነሱ ቤተሰቦች ራሱ እንደዚህ እያወሩ ስሙ። አይደል? ደምረውን በተመለከተ ደግሞ ደምረው ያለበት ችግር ፋይናንሻል ፕሮብለም ነው። እንደዚህ አይነት ችግር ላይ እንዲገባ ያደረገው ደምረውን ካየው ይደውላል። ሳንቲም ነው ኬኩ እንደዚህ ምናምን ገዳም ሄጄ እንትና ምናምን እየሸቀሉ እንደዚህ ምናምን ካላልክና አላልኩም በሬናና ድምጽን ነው ማውጣለህ። እኔ ኬኩን ነኝ ድምጽን ነው ማውጣለህ። እኔም ያልኩህን ነገር አንተም ከአንዴ ሁለቴ ሶስቴ ያልከኝን ነገር አውጣልሃለሁ፣ አሰጣልሃለሁ። አውጥቼ ናና አስተባበል። አላልኩኝም በልናና አላልኩኝም በልናና
አም ሎየር የህግ ባለሙያ ነኝ። እኔ ለምናገረው ነገር ሁሉ ኃላፊነት እንዳለብኝ ስለማቅ ማስረጃ ይዤ ነው የምናገረው። ደደብ አይደለሁኝም፣ ፋራ አይደለሁኝም። ማስረጃ ቁጭ አድርጌልሃለሁ። አንተ ለምትሰራቸው ገንዘብ ወዳድ እንደሆንክ አንተ ገንዘብ ካገኘክ ቤተክርስቲያንን ሽጠህ እንደምትሄድ ጭምር ደምረው ማስረጃ ይዤብሃለሁ። ስለዚህ ልጁ ሳንቲም ነው። አሁንም ቢሆን ዛሬም ነገም ከነገ ወዲያም ቢሆን ደምረው ሳንቲም እያሳየው ጉድጓድ ይገባል። ሳንቲም ካሳየው እሱ እንዲህ እያለ እንደ ተቆነጠጠች ድመት ልክ እንደምትል እንደዚያ እያለ ጉድጓድ ይገባል። በጊዜ ሂደት ጊዜ ሁሉንም ይፈታል። አያችሁ፣ የሰው ፍላጎት ምን እንደሆነ በአደባባይ ይታወቃል። ይሄው እዛው ቤት ራሱ መረጃ ማስረጃ አለ። የአንተ ፍላጎት ምን እንደሆነ የታወቀ ነው። እውነት ነው። እኔ እውነት አግኝቼ ነው የሄድኩት እዚህ ጴንጤ ቤት እንዲህ ምናምን ውሸት። የሄድክበት ዓላማ ምን እንደሆነ የታወቀው የሄድክበት ዓላማ ምን እንደሆነ ይሄው በአደባባይ ይወጣል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እሱን ሰምታችሁ እውነት ነው ጴንጤ እንዲህ ምናምን ያላችሁ ሰዎች ስሙ፣ ይሄን በረንብ አድርጋችሁ ኢየሱስ ብቻውን ሕይወት ይሰጣል። ኑ ወደ ኢየሱስ። ማንንም እያያችሁ ወደ ሲኦል እንዳትሉ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይሄንንም ተክለ ሃይማኖት ጻድቅ ስምህ ያድናል ከመውደቅ። ተክለ ሃይማኖት ጻድቅ ስምህ ያድናል ከመድቀቅ። ቅኔ ልቀኝልህ ልዘምር በደስታ አይቻለሁ ባንተ ችግር ሲፈታ። እኔ ብዙ ዝማሬ ሰምቻለሁ። እንደዚህ ዝማሬ ግን ምንፍቅና የተጠቀጠቀበት ዝማሬ ሰምቻለሁ። ስለዚህ ለጣዖት አምላኪያን ኮፒ ሊንክ ሼር አድርጉልኝ። አንድ ነገር ልናገር። ስለ ተክለ ሃይማኖት እየዘመረ ስምህ ያድናል ከመውደቅ ደግሞ ይላል እና ስምህ ያድናል ከመድቀቅ። የተክለ ሃይማኖት ስም ካዳነ የኔ ስም ያድናል። በቃ የኔም ስም ያድናል። የተክለ ሃይማኖት ስም ካዳነ የኔም ያድናል። እውነት እኮ ነው። የሰው ስም ካዳነ ሰው ነው። በቃ ያንተም የኔም የሁላችንም አዳኝ ነው ማለት ነው። ክብር ለኢየሱስ ይሁን። ደስ የሚል መልእክት ስሙ ብቻ። የኔና የተክለ ሃይማኖት ስም ላይ የሚለየው ምንም ነገር የለም። የኔ ስም ካላዳነ ደግሞ የተክለ ሃይማኖት ስም የሚያድንበት ምንም ምክንያት የለም። ከሰማይ በታች ከሰማይ በላይ ከምድር በታች የትም ብትሄዱ አዳኝ ስም አንድ ነው። የኢየሱስ ክርስቶስ ስም ብቻ ነው። አዳኙ እሱ ብቻ ነው። ለሰው ልጆች ለመዳን የተሰጠ ብቸኛው ስም የኢየሱስ ክርስቶስ ስም ብቻ ነው በየትኛውም ዳይሬክሽን። ስለዚህ የተክለ ሃይማኖት ስም ያድናል ካልከኝ የኔም ስም ያድናል። አይ ያንተ ስም አያድን የምትል ከሆነ ደግሞ የተክለ ሃይማኖት ስም አያድንም። እሱም እንደኔ ሰው ነው። እኔም ደግሞ ጌታ ኢየሱስ ክርስቶስ የሞተልኝ ደም የፈሰሰልኝ በቤዛነቱ አምኜ የዘላለም ሕይወት ያገኘው የእግዚአብሔር ልጅ ነኝ። ከዚህ የተለየ የሰው ፍጥረት የለም። የሰው ልጅን ለማዳን የሚችል ስም ያለው ሰው የለም። ያለው አንድ ነው፣ ኢየሱስ ክርስቶስ ብቻ። ኢየሱስ ክርስቶስ ብቻውን ያድናል። የማንም አስተዋጽኦ አያስፈልግም። ተደርቦ የሚያድን ስም የለም። ትክክል እኮ ነው። በቃ ሰው ካዳነ ሰው ነው። በቃ የሁሉም ሰው ስም አዳኝ ሊሆን ነው ማለት ነው። ነገር ግን አዳኝ ኢየሱስ ነው። ሌላው ሁሉ ሰው ሰራሽ ትምህርት ከመልቀቅ ከመውደቅ ከምንም አያድንም። የሰው ስም ከምንም። ክብር ለኢየሱስ። አዳኝ ኢየሱስ ነው። ምንም ማድረግ አይቻልም። እንግዲህ ብቻውን ያድናል። የማንም አስተዋጽኦ አያስፈልግም። ስለወደንም የቅዱሳን ሕይወት ደግሞ መጾም፣ መጸለይ፣ ስጋን መጎሰም፣ መንፈሳዊ ፍሬ ማፍራት፣ መጋደል። ይሄን የምታገኘው ደግሞ በኦርቶዶክሳዊ ቤት ውስጥ ነው እንጂ በፕሮቴስታንት አታገኘው። ይሄን ግልጹ እነግርሃለሁ። እሺ፣ ስጋና ደሙን የተቀበለ በኢየሱስ ክርስቶስ አዳኝነት አምላክነቱን የተረዳ ሰው በሰዎች ፊት መመስከር አለበት። ክርስቲያናዊ ግዴታ ነው። ክርስቲያናዊ ነው። አልገባኝም። ለምሳሌ ስለኔ በሰዎች ፊት የሚመሰክርልኝን እኔ ደግሞ በአባቴ በአብ ፊት መሰክርለታለሁ ይላልና ይሄን ነገር ያየሁት እንግዲህ ጴንጤዎች ጋር በየመንገዱ አሁን የሚመስሉ እነሱ ናቸው። ኦኬ፣ የሚገርም ነገር በየመንገዱ ስለሰበክ ሰበክ አይባልም። ልንገርህ፣ ለምን መሰለህ?
ለምሳሌ አንተ ደግሞ ተቀበለ በስፋት ለተሰበከ ተሰብካል። ስማኝ ልንገርህ ለምን እንደማይባል ልንገርህ። ኦኬ ጥበብ ከሌለው ስብከት ዝም ብሎ ጩኸት ከሆነ ጩኸት ነው። ቅዱስ ጳውሎስ እንደተናገረው ጥበብ ያልተሞላበት ስብከት፣ ጥበብ የሌለው ስብከት። ለምሳሌ ለቅሶ ቤት ሄደህ ዝም ብለህ ኢየሱስ ጌታ ነው ያልክ ብጮህ የሚያዳምጠኝ ነው። ኦኬ አሁን የፕሮቴስታንቱ ችግር ይሄ ነው። እኔ ፕሮቴስታንቱ በየመንገዱ የሚያደርገው ለእኔ ብጠይቀኝ ግብዝነት ነው። ኦኬ ሾው ኦፍ ነው ብዬ ነው የምነግርህ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ቃሉን ስበኩ በጊዜም አለጊዜም። አሁን እንዴት መሰለ አንተ የሆነ ፎርሙላ አዘጋጅተህ ምናምን በዚህ ቦታ ይሰበካል በዚህ ቦታ አይሰበክም አይልም። በቃ በሁሉም ቦታ ስለ ኢየሱስ ይወራል። አለቀ። ሲከተል ደግሞ እኛ በጥበብና በጥበብም ሆነ በምንም እኮ ሰብከህ አታውቅም። ተረት ነው ስትሰብክ የምናውቀው። እሺ በጥበብ በማስተዋል አንተ በጣም በተስተካከለ መንገድ እሺ ስበክ ስለ ኢየሱስ ተናገር። የለም የትም ሰብከህ አታውቅም። ተረት ነው የምታወራው። መጽሐፍ ይናገራል። በቃ በተገኘ አጋጣሚ ሁሉ ስለ ኢየሱስ እንድናወራ ያዘ። አቤት 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 ስሙ ብቻ ምን ብትለኝ ሰው ባስ እየጠበቀ እንዲሁም ጭራሽ በጣም እየጮሁ በጣም የማይሆን ነገር በቃ እያደረጉ ስለሆነ እንደው የሚያዳምጣቸው የለም። ግን ምን ብታረግ በፍቅር ብትሰብክ፣ ለምሳሌ ወንድሜ ዛሬ ወንጌል ብነግርህ ፍቃደኛ ነህ ብለህ ብትጀምር አይ አይደለሁም ካለ ይሁን እሺ በቃ እግዚአብሔር ቢረዳ በሌላ ቀን እንገናኛለን ብትለው አየው ጥበብ ይባላል። የዛን ሰው ልቡን ሳታዘጋጅ ጆሮን ሳታዘጋጅ እንዴ ሐዋርያቱ እኮ ባይዘወይ እኮ ዝም ብለውም አይደለም እኮ የሚሰብኩት ጥበበኞች ነበሩ። ምን ቦታ ላይ ምን መናገር እንዳለባቸው የት ቦታ ላይ ምን መናገር እንዳለባቸው ያውቃሉ። ቅድም እንዳው ለቅሶ ቤት ሄደህ ኢየሱስ ክርስቶስ ጌታ ነው ብትል ከሐዘናቸው ተጽናናቸው። ይልቁንም ገብተህ ሐዘን ምንድነው በክርስትና ከሐዘንና ከጭንቀት ከለቅሶስ ለመውጣት የኢየሱስ ስም ብቻ ነው መፍትሄው፣ ሌላ ስም የለም። ይሄን ደግሞ ለመሸፈን ለቅሶ ቤት ላይ ለቅሶ ቤት ከኢየሱስ ውጪ ምን ይሰበክ? አጽናኝ እሱ እኮ ነው። ከሱ ውጪ ስለምን እናወራ? ወንጌልን ለሁሉም መስበክ እንዳለብን ነው መጽሐፍ የምናገረው። ሰውየው እንዲሰማም የሚያደርገው የሰውየውን ልብ የሚነካው መንፈስ ቅዱስ ነው እንጂ የኛ ጥበብ አይደለም። በፍቅር ይዘን ቆይ ወንድሜ ስለ ኢየሱስ ልናገር፣ አይ አትናገር፣ ችግር የለም ምን አገባኝ እኔ ተናገር ነው የተባልኩት። መንፈስ ቅዱስ ነው የሚሰራው። ባስ ውስጥ እንትን ትላላችሁ ትረብሻል። አጋንንት ነው የሚረበሸው፣ ሰው አይረበሽም። የኢየሱስን ስም ሰምቶ ሰው አይረበሽም። አዳኛው ነው ሕይወት ሰጪ፣ እሱን ሰምቶ ማንም አይረበሽም። አጋንንት ግን ይረበሻል፣ በሰው ውስጥ ያለው ማለት ነው። እሱ ሊወጣ ይጨናነቃል። ለምን እሺ ብለህ አሜን ብለህ አትቀበልም? ተጠርጎ ወጥቶ ለምን አትገላገልም? ይገርማል። አቤት አቤት ምክር። እሺ ከዛስ? ሐዘንን የሚያበረታ መንፈስ ቅዱስ በመጽሐፍ ቅዱስ ሐዘን ያጋጠማችሁ ሰዎች እንዴት ተጽናኑ? ጌታስ ምንድነው? ትንሣኤ ሙታን ህይወት ምንድነው? አየህ ብልህ ካልሆንክ ጠቢብ ካልሆንክ ቦታውን አይተህ ሁኔታውን አይተህ ካልሆነ በስተቀር በተለይ ኑሮ ላጎሳቆለው ሰው የኑሮ ውጣ ውረዱ በዝቶበት ትራንስፖርት አጥቶ ፀሐይ ደብድቦት አይምሮ ለዛ ለሰው ሄደ ዝም ብለህ ብትጮህበት ዋጋ የለውም። ሲስዬ ይህ ግብዝነት እውነቱን ለመናገር በጣም መንፈሳዊ ሰዎች ብልሃተኞች ናቸው። ሐዋርያት በጥበብ በፍቅር ኦኬ ዝም ብሎ ሰውን እየሄዱ የሚያደነቆሩ አልነበሩም። ሐዋርያት የሚገርም ሰዎች እንዲያዳምጧቸው ራሱ ጠይባን ነበሩ። ስብከታቸው በግብዝነት አልነበረም። ኦኬ ስብከታቸው ሁሉ በጠይብ የተሞላ ነው። ስለዚህ አንድ ሰው ዝም ብሎ መንገድ ላይ ወጥቶ ስለጮኸ በቃ ጌታን ሰበከ ይሄ እቺ ስታይል ናት፣ ሙድ ናት። ወንድም አለም ይልቁንስ እሺ በጣም ጥሩ ጥበብ ያስፈልጋል ወንጌልን ለመናገር። አንደኛ ወንጌል ለመናገርም ወንጌል መማር ያስፈልጋል። ደቀ መዝሙር አለ፣ ጎበዝ ብዙ ነገር አለ ወንጌልን ለመስበክና አሁን ግን ማርቆስ ያዘዘው ነገር አለ። ቤተክርስቲያኒቷ እንግዲህ እንደምንሰማው ከሆነ ምንድነው ያዘዘው ማርቆስ? ሐዋርያቶች ቅብብሎሽ ማርቆስ ምንድነው ያዘዘው? ቆይ ልመጣልህ ነው። የሐዋርያቶች መጀመሪያ ያዘዘው ንገረኝ። ምንድነው ያዘዘው ማርቆስ? ማርቆስ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሏል። በጣም ጥሩ። አሁን እኛ ምን እያደረግን ነው? ቤተክርስቲያኑ እንዴት ነው? አንዴ ቆይ። አሁን እኔ ምን እያደረኩኝ ነው? ወደ አሁን ሌሊት ነው እንቅልፌን አጥቼ ካንተ ጋር እያወራሁ ነው። አንተ አሁን በሚዲያ እያስተማርክ ነው። ነገር ግን ሚዲያው ባይመጣስ? ሚዲያው ባይኖር ኑሮ መልሱ ይሄ ነው። ለዓለም ሁሉ ወንጌልን ስበኩ። አይ ሰው እየመረጣችሁ እያንኳኳችሁ እንትና ጌታን ትቀበላለች ይሁን ችግር የለም እንዲህ የሚባል ነገር የለም። ሰው ወደ ሲኦል እየሄደ ኢየሱስ ያድናል ብሎ በአደባባይ ማወጅ ነው። ይሄ ራሱ አጋንንታዊ ትምህርት እኮ ነው። ወንጌልን ደብቃችሁ እዚህ እንትን ስር ውስጥ ደብቃችሁ ከዛ አይባል በአደባባይ እናሳያለን። ህይወት የሆነውን ያዳነንን ከዛ ጨለማ ውስጥ ያወጣንን ደብቀን ሸፍነን ነው ወንጌል በአደባባይ
አጋንንት ነው ተጨንቆ ተጠቦ ወንጌል እንዳይነገር የሚፈልገው ሰው እንዴት በዚህ ልክ ስለ ኢየሱስ እንዳይሰበክ የሆነ ምክንያቶችን ለማቅረብ ይሞክራል። የተወጋዩ በአደባባይ እንመሰክራለን። ክብር ሁሉ ለኢየሱስ ይሁን። አረ ኢየሱስ ያድናል። በኮሜንት ሴክሽን ላይ ኢየሱስ ብቻውን ያድናል እያላችሁ ጻፉ። ምንም የማንም አስተዋጽኦ አያስፈልግም። በአደባባይ እንመሰክራለን። ኢየሱስ ያድናል። ስማ ኢየሱስ ክርስቶስ እሱ ጌታ ነው። ያድናል፣ ይታደጋል። እውነት ሕይወት የሆነው ኢየሱስ ስለ ሰው ልጆች ኃጢአት በመስቀል ላይ የሞተው አንዱ ኢየሱስ ነው። ከድንግል ማርያም የተወለደው ኢየሱስ እሱ ያድናል። ማን ነው ስላንተ የሞተው? ማን ነው ስላንቺ የሞተው? ይኸው የእግዚአብሔር ልጅ ኢየሱስ በመስቀል ላይ ስለኔና ስለእናንተ ሞቷል። ያድናል፣ ይታደጋል። ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለች። በአደባባይ እንደዚህ እናውጃለን። ንስሐ ግቡ፣ ተመለሱ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውየንም ጠግቤ ዓለማዊ ከመሆን ልቦኝ ባገለግለው መርጣለሁ። ኢየሱስ ሰው ያረገኝ ጌታ። እኛ እኮ ችግሩ ቁሳቁስ አይተን ሰዎቹ ሙሉ እንትን ይመስላል። ኢየሱስ ከሌለ ባዶ ነው። ባዶ ቆርቆሮ፣ በቃ ምንም የለም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ስለሱ በአደባባይ እንመሰክራለን። አለቀ። እሱ መሆኑ መታደል ነው። 4 ነጥብ። ክብር ለኢየሱስ ይሁን። ሰውየንም በድህነት እግዚአብሔርን መታመን ቀላል ነው። ሲኖር በእግዚአብሔር መታመን ግን ከባድ ነው። 580 ሺህ ሰራዊት አለኝ፣ ግን ተስፋዬ እግዚአብሔር ብቻ ነው። ይሄን ያህል ሺህ አገልጋዮች አሉን፣ ተስፋችን እግዚአብሔር ብቻ ነው። ይሄን የሚያክል አዳራሽ አለን፣ ተስፋችን መንፈስ ቅዱስ ብቻ ነው። ይሄን የሚያክሉ አገልጋዮች አሉን፣ ተስፋችን እግዚአብሔር ብቻ ነው። ሳይኖረንም ሲኖረንም በእግዚአብሔር የሚታመን ልብ እግዚአብሔር ይስጣችሁ። 580 ሺህ ሰራዊት ይዞ ለምን መሰላችሁ? በራሳችን ከታመንን ልስን ወንድሞች እናቶች አገልጋዮች ስለሆናችሁ በራሳችን ከታመንን ከኛም ይበልጥ አለ። በእግዚአብሔር ከታመንን ግን ከሱ የሚበልጥ የለም። እደግማለሁ፣ በራሳችን ከታመንን ከኛም ይበልጥ ይኖራል። በእግዚአብሔር ከታመንን ግን ከእርሱ የሚበልጥ የለም። እንዴት ደስ የሚል ቆንጆ መልእክት ነው። በራሳችን ከታመንን ከኛ የሚበልጥ ብዙ አለ። በሱ ከታመንን ግን የለም። ክብር ለኢየሱስ ይሁን። ቆንጆና ደስ የሚል መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰውየንም ጌታ ሆይ ደህና አይደለሁም፣ ደህና ነኝ ለሰው ነው አንተ ጋር አይሰራም። ደህና ነኝም ብዬ ውሸት አላወራም። ሰው እኮ ሞኝ ነው። ደህና ነኝ ስለው ደህና መስለዋለሁ። እስከ ዛሬ ድረስ ደህና ነኝ በማለት ስንቱን አልፌያለሁ። እኔ ግን ደህና አይደለሁም። ችግርና መሜን በሆዴ አምቄ ማዘን መከፋቴን በሳቄ ደብቄ ደስ ብሎኝ ሳይሆን ከፍቶኝ ነው መሳቄ። ጌታ ሆይ ይህን ምስጢሬን ከአንተ በስተቀር ሌላ ማናወቀ? ደህና አይደለሁም። ሰውን ደህና ነኝ ብዬ ላልፈው እችላለሁ። አንተን ግን ደህና ነኝ ብዬ ማለፍ እንደማልችል ጠንቅቄ ያውቃለሁ። ምክንያቱም አንተ በሳቅ የደበቅኩትን ለቅሶዬን፣ በፈገግታ የደበቅኩትን ሐዘኔን ሁሉንም ታያለህ። የልቤን ስብራት የውስጤንም መምሳል ነግረህ ታውቃለህ። ጌታ ሆይ አልጀውድ ነገር እልፍ ጊዜ ስቄ አልጀውድ ነገር የሆዴን ቃጠሎ በውስጤ አምቄ ጌታ ሆይ እንዴት ነህ ካልከኝ ደህና አይደለሁም። ደህና ነኝ ለሰው ነው አንተ ጋር አይሰራም። ደህና ነኝም ብዬ ውሸት አላወራም። ክብር ለኢየሱስ ይሁን። ደክሞኛል እርዳኝ፣ በግልጽ በአደባባይ ደስ ይላል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ፣ ይህንን ምክር በደንብ አድርጋችሁ ስሙ። መታችኋል። ደግሞ ሰሞኑን በጣም ቲክቶክ ላይ ቤተክርስቲያን ውስጥ የተፈጠረን ክፍተት፣ በአንድ አገልጋይ ምክንያት የተፈጠረን ክፍተት ባገኛችሁት አጋጣሚ የክርስቶስ ቤተክርስቲያን ላይ ጥላቻችሁን የምታሳዩ የአገልጋዮችን ክፍተት መሰረት አርጋችሁ እንኬዝ የተፈጠረ ስህተት መሰረት አርጋችሁ በቃ በተገኘ የሚዲያ ፕላትፎርም ሁሉ የክርስቶስን ቤተክርስቲያን ለማጥቃት ክፍተት ይገኝ እንጂ እንደዚህ አይነት ሰዎች አላችሁ። ሰሞኑን በጣም እያየሁ የታዘብኩት ያለሁት ነገር ማለት ነው። እንዴ የመላእክት ጉባኤ አይደለም እኮ ስንጠራችሁ እኮ ሸክም የከበዳችሁ ተብሎ እኮ ነው ጥሪ የተጠራ ነው። ለሁላችን የተደረገው ጥሪ በቃ በኮንቴነር የሆነ ዕቃ ተጭኖ አንዳንዱ ዕቃ እስኪራገፍ ብዙ ቀን ይፈጃል። አንዳንዱ ዕቃ ተራግፎ ቦታው ላይ እስኪደርስ ብዙ ወራት ይፈጃል። ሸክም የከበዳችሁ ተብሎ ነው የተጠራው። የመላእክት ጉባኤ አይደለም።
ኢንኬስ ከሆነ አገልጋይ ነው ብለንም እንኳን ፕሩፍ ካልተደረገ ሰው ጋር የተፈጠረን ክፍተት የሚዲያ አጋጣሚ ስታገኙ ቤተክርስቲያንን አታክ ለማድረግ ወንጌልን አታክ ለማድረግ ባገኛችሁት አጋጣሚ ሁሉ በቃ ወንጌል የተሰደበበት ቦታ ጥርሳችሁ እንዲህ ነው የሚለው ቤተክርስቲያንን ፐርሰናሊ ሰዎችን አታክ አረግን እያላችሁ የክርስቶስ ቤተክርስቲያን ተቃዋሚ የሆናችሁ ሰዎች አላችሁ ሳታስቡ። በነገራችን ላይ ይሄን በደንብ አድርጋችሁ ስሙ። የሆነ አገልጋይ ሊያጠፋ ይችላል፣ እውነትም ብሏል። የመላእክት ስብስብ አይደለም። ስለዚህ አገልጋዩን ግን ለመንካት እሱን ለመድረስ የምንሄድበት ርቀት ቀጥታ ቤተክርስቲያኑን ሁሉ አታክ የሚያደርግ ኧረ በኢየሱስ ክርስቶስ ስም አሁን ላይ በጣም እንደዚህ አይነት ነገር እኔ እንጃ፣ እኔ ለማውራት ራሱ ያስፈራል። ድፍረታቸውን ራሱ ከየት እንደሚያገኙ ኧረ በኢየሱስ ክርስቶስ ስም ብቻ ያስፈራል። በደንብ አድርጋችሁ ግን ምክሩን ስሙ። እኔ ከቸርች እየወጣው የአገልጋዩ ጫማ መታኝ ፍረዱልኝ እያየ ተራመዳ ሁሉ ነገር ላይቭ ላይ ተወርቶ ይቻላል ወይ? ሁሉ ነገር ሚዲያ ላይ ወጥቶ ይቻላል ወይ? እንትን ቸርች ነበርኩ እንዲያርገውኝ የለም ማለት እኔ እንጃ። እዚህ መተምጮን ለእግዚአብሔር ዋጫውም ወይ ሰምቶ የሚፈርድ አምላክ አይደለም ወይ? የምትከት ምን እናርግ? ሚዲያ ላይ ደግሞ ሚዲያዎች የሆነች ጊዜ ነው የሚሰጧችሁ። ከዛ ውጭ ይረሳችኋል። ጸጸቱ አይተዋችሁም። ቤተክርስቲያንን አሳልፋችሁ ለመስጠት ሄዳችሁ ርቀት የሆነች ልጅ የሆነ ሳለ ብድጋለች መጣች እንዲህ ቸርች ውስጥ እንዲያርጎኝ አገልጋይ ተብየው እንዲያርጎኝ አግብታ ቸርች ሚዜ ላይ ቆማ ሶዋት ቤተክርስቲያንን አሰደባችሁ። ወንጌል በዚህ ሁሉ መሃል የሚሰራው ነገር ነው የሚገርመኝ። እኔ የተፈጠረን ክፍተት ሁሉ ለወንጌል ሰው ወደ ብርሃን እንዳይመጣ ሚዲያውም ሰይጣንም አይዲያችሁን ይቀበላል፣ ያቀባብለዋል። በቃ ከዛስ እናንተም አትተውም። የሆነ አገልጋይ እንትን ይበል ትመጣላችሁ። ግር ወንጌል አማኞች ውስጥ ያላችሁ ማለት ነው። በሆነ ወቅት ላይ የተፈጠረን ስተት ነቅሳችሁ ይዛችሁ በቃ ችግር ያለበት ሰው ሊኖር ይችላል። የመላእክት ጉባኤ አይደለም። ሸክም ያለበት ሰው ነው። ያንዳንዱ ሸክም ቶሎ አይራገፍም። ያንዳንዱ ችግር ከወንጌል ጋር አይገናኝም፣ ከቤተ ክርስቲያን ጋር አይገናኝም። በክርስቶስ ኢየሱስ ደም ላይ እግዚአብሔር ጨክኖ የሰራው ህብረት ነው። ክርስትና ከክርስቶስ አንጻርና ከክርስቶስ አንጻር ብቻ ነው የሚታየው። ኮሽ ባለ ቁጥር ላይ ብለ ኮሽ ባለ ቁጥር እንዲሁም ኮሽ ባለ ቁጥር የሆነ ነገር ኖ ወደ እግዚአብሔር የሚጮውጮት ሚዲያ ላይ መታችሁ አትጩ። የሆነ ነገር በተናገራችሁ ቁጥር ፍሮም በጀርባ ቤተክርስቲያንን አታክ ያደርጋችሁ እንደሆነ ለዛ ነው እኮ ጌታ ኢየሱስ ጳውሎስን ለምን ሐዋርያትን ታሳድዳለህ አይደለም ያለው። ምታሳድደኝ እኮ ነው ያለው። ምታሳድደኝ እኔን እንዴ ፐርሰናል ኬዝ ካለ በቃ በሚፈታው በጸሎት ይፈታል። አንዳንዱ ካታ ወደ ህግ ሂዱ። ካልሆነ ግን ቤተክርስቲያንን በግለሰቦች ስተት እያመጣችሁ ወንጌልን ለማስነቀፍ በቃ ነው። ሆዴ ባሰው ሁሉ ተነስቶ እዚህ እንትን ይላል እንዴ። በእናት ወንጌል ይቀጥላል። ማይባወይ በምንም ነገር ተነሱ፣ ወንጌል ይቀጥል። በዚህ ሐሳብ እስማማለሁ። በተገኘ እንትን ሁሉ ዱላ የምታነሱ ሰዎች ይቅርታ አድርጉና እኔ አንዳንዶች እኔ እንጃ ግለሰብ ጋር ያላችሁን ችግር ለምን ነው ማትፈቱት? በዚህ ደረጃ እነሱን ለመድረስ የምትሄዱበት ርቀት እኮ ወንጌልን እንዳይሰበክ እያደረገ እኮ ስለ ኢየሱስ በሚወራው ነገር ላይ እንቅፋት እየሆናችሁ እኮ ከግለሰብ ጋር ያላችሁን ችግር ለምን አትፈቱ? ካልተቀበላችሁ በቃ ተው፣ ሌላ መሄድ እኮ ነው። እውነትም ነክሶ ይዞ አረበጌታ አረ ልብስታችሁ። በጣም ነው የምወዳችሁ። ተመለሱ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንጆና ጠቃሚ ምክር ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ለዛሬ ነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።